አንዱ ደግሞ ድሮ ሻይ እኛ ቤት ሻይ ስፈላ እኛ ቤት ሻይ ስፈላ እንትን አድርጋ አታውቅም፣ ጨምቃ ጠጥ ፋሚሊ የኔ ፋሚሊ አይደለም ያንተ ፋሚሊ ናቸው ለካ። እስኪ ቀውጥ ፋሚሊ የኢትዮ ቻናል ቤተሰቦቼ እንዴት ናችሁ? አሁን አዲስ እንግዳ ይዤላችሁ መጥቻለሁ። ከቴክኖሎጂ ወደ ኮሜዲ ይላል። ባይዘይ ቴክኖሎጂ እና ኮሜዲ ባይዘይ ይገናኛሉ። ሶ የኔ ፋሚሊ ሆናችሁ የተንኮሱ ቲዩብ ፋሚሊ ይሄ ቪዲዮ ከመጣላችሁ ባይዘይ ታናሼ ነው ዩቲዩብ መጀመር አስበዋልና ወጫውር እንድሞላለት ብቻ ውጭ ሀገር ያላችሁ በቃ ኦን ታረጉና ባታዩም እዛ ጥግጋ ታስቀምጡና ወጫውር እንድሞላለት ብዬ ነው የመጣሁት። ለምን በአንድ በኩል ከኔ ሚዲያ ይወርዳል፣ ራሱን ችሎ ዩቲዩብ መስራት ጀመረ። ባይዘይ ቴክኖሎጂ ነው የምሰራው። ሶ ቴክኖሎጂ እኔ ደግሞ ሚዲያ ላይ ስላለው እንደዚህ አይነት ነገሮች ኦዲየንስ መስራት አለብህ። ሰው እንደዚህ ነገር ይፈልጋል የምለው እኔ ደግሞ ከካሜራ ጀርባውኝ ያግዛለሁ አይደል? እና ሰብስክራይብ አርጉና ቀጣይ ደግሞ የምናወራው ነገር አለ። ዩቲዩብን ሰብስክራይብ አርጉ። ሚሰራላችሁ እኔ ያው በቴክኖሎጂ ላይ ዲፔንድ የሆኑ አዳዲስ ነገሮችን ነው የሚሰራው እና ራሴን ተጠቃሚ የሆንኩበት ነው በትንሹም ቢሆን። እና ይሄን ዩቲዩብን ደግሞ ሰብስክራይብ ካረጋችሁ በዚህም ይከሰታለሁ ማለት ነው። ተከሰተ ይላል። ሶ ዛሬ ድሮ ያሳለፍናቸው ነገር እናንተ ባይዘይ ሁሉም ቤተሰብ ጋር ያለው ነውና እሱን ነገር ላይም እናወራለን። ምንድነው እሱ የምለው ነገር ደግሞ አንዴ ይሄን አሬንጅ አደርጋለሁ ሜቢ ላይ ስለሚያስፈልግ ምንድነው ሐሳቡ? ቢያንስ ስንት ዓመት ነው የምበልጠክ? 5 ዓመት ግን እንመሳሰላለን እንደዚህ። እስኪ ምናችን ነው የምመሳሰለው? እስኪ ጠጋብል ወደ ካሜራ። ምናችን ነው የምመሳሰለው? ምናችን እስኪ ገምቱ። ግን ፈርስት ኮሜንት ይላል። እስኪ ጠጋብል። ግንባር የምል ሰው ማይጠፋ፣ ልብሳችሁ የምል ሰው አይጠፋ። ሶ እስኪ እነማን ትዝሉኛል መሰለ? ድሮ እኔ እኮ ከእናንተ ጋር ጫወታለሁ። እኛ ቦስ ነበር፣ አሰልጣኛችን ነበር። አሰልጣኝ ኳስ ሲጫወቱ ብቻ የወደ ነገር እሞክራለሁ። እና እሱ ምንድነው ኳስ ሲጫወቱ ለምንድን ነው ግን ከእናንተ ጋር የምጫወተው? የምር ገርመኛል። አሁን ላይ ሆኜ ሳስብ የእናንተ ቲም እነማን ነበሩ? አንድ ልጅ ልጠይቅ፣ ከእናንተ የነበረው ልጅ እነ ቦቸራ፣ እነ ኩርኩራ፣ እነ ጮንጌ፣ እነ ዙሉ፣ እነዛ የት ነው ያሉት አሁን ያንተ ጓደኞች? አርጅተዋል አብዛኛዎቹ። ከአንተ ጓደኞች ብቻ ነኝ ያለሁት። አንድ ልጅ ልጠይቅ። ሱልጣን ከማል ነው? ከማል ሱልጣን ልክ ነኝ? የት አለ ይባላል? እኔ ያለሁበትን አላወኩም ስቲል ነው። ግን አሪፍ ጎበዝ ተማሪ ነበር ስንማር። አንድ ክላስ ምናምን ነው የምትሆኑት ነበረ። በጣም እንፋለም ነበር በጊዜው። እሺ እኔ ጥያቄ ሆነብኝ። ሪከርድ እያደረገ ነው። ሪከርድ እያደረገ ጥያቄ ሆነብኝ። እስከ ስንት ነው አብራችሁ የተማራችሁት? የተማርነው እስከ 4 ይመስለኛል። 4 ከዛ በኋላ ወዴት ነው የሄዱት? ጎሬ ገቡ። እሺ ከዛም በኋላ አላየኋቸውም። እሺ ሱልጣን ከማል ነው? ሱልጣን ቶፊቅ ከነጋዲሳ ጋር የተማርከው ልጅ
አስታውሳለሁ። የት ነው ያለው ልጄ? ኢቢኤስ ሳልመጣ በዚህ ካልመጣ በኢቢኤስ እመጣለሁ። ሌላ ደግሞ እነማን ማለት ጅማ የሆነ ዶክተር እንደሆነ ሰምቻለሁ። ኧረ እባክህ ናይስ። እስኪ እንጨብጭብለት። ታምሜ ከመጣሁ ትልቅ መርፌው ጋይቶ ለወንድድን። እሺ ሌሎች ደግሞ አሁን እኔ በጣም የሚያስቁን እነ ጀማሌ የቪዲዮ እንድታይ እንፈልጋለን። ጀማሌ የደጎዬ ልጅ ምንድን ነው የምሰራው? ድራይቨር ይመስለኛል። ኦኬ ምን ላይ የምን ትልቅ ነው? ባጃጅ ምናምን። አንተ ባጃጅ እንደዚህ ተሸክሞ ትነዳለህ? ተሸክመ አትሄድም? ኦኬ ነው አይቼዋለሁ። ጎበዝ ነው። ደግሞ አንድ ቪዲዮ እነሱ የሰሩት አሉ እና እስኪ ማን ነው የሰሩ መሰለ? ጀማሌ፣ ታዴ፣ ማናት እቺ ኪዲ ነች። ኪዲ ሆኖ ነው የሰሩትና እስኪ አንዴ ቪዲዮ እንስማ። አባ ጨራ ታዴ ብሬ እሱ ላይ ነው የሰሩ ይመስለኛል። እሺ እስከዛ ደግሞ ቴክኖሎጂ ባይዞ እኔ ራሴ ተጠቃሚ ሆኜበታለሁ። ይሄ ከቴክኖሎጂ ነው ባይዞ ዩቲዩብም ለመስራት ቴክኖሎጂ ያስፈልጋቸዋል። ከቴክኖሎጂ ጋር መላመድ አለባችሁ። እሱ ደግሞ ከካሜራ ጀርባው ነው ባይዞ 51,000 ሰብስክራይብ የነበረው በኮፒራይት ነው የተቃጠለበት እንጂ ብዙ ሰው በዛ በኩል ከሱ እየተማራችሁ ነበራችሁ። እኔ ባይዞ ዩቲዩብ እሱ ዩኒቨርሲቲ ያለ ይመስለኛል ከሱ አይቼ ነው የጀመርኩት። ከኔ በፊት ነው የጀመረው እና እሱ ላይ መስራት አለባችሁ። እያየው ነው እስከዛ አውራ እና ጀስት ያው ቴክኖሎጂ ላይ ሰራ ነበረ። ያው ብዙ አመት ሆኖኛል አክቹአሊ መስራት ከጀመርኩትና አንዳንዴ የዩቲዩብ አልጎሪዝም ደግሞ ከባድ ነው። በዛን ታይም የነበረ አሁን እና ሰዎቹም በአንዳንድ ሁኔታዎች ሪፖርትም ይሁን እኔ እንጃ አንዳንድ ሰው የማይመቸውም ሊኖር ይችላል። ግን ያው በመስራት ውስጥ ደግሞ እኔም ተጠቃሚ ሆኜ ማሳያችሁም ደግሞ የሚሰራውን ቪዲዮ ለእናንተም አሪፍ ስለሚሆን እናንተም ስለምትጠቀሙበት በዛው ልክም ያው እየተጋገዘን ብንሰራ አሪፍ ነው ብዬ አስባለሁ። ዩቲዩብ አሪፍ ፕላትፎርም ነው ብዬ አስባለሁ። ኦኬ ታዴ ነው ማን ነው የምለው? ታዴ አይደለም። የታዴ ወንድም ታዴ ሚቲ ማን ነው? ይኸው አየህ ስምህን ረሳው። ይኸው ስምህን ረስቼዋለሁ። እሺ ታዴ አባ ጨራ ሚቲ ኦቦሌሰ ሳንገፋ ጉርብች ብለዋል። እንግዲህ ታዴ ሚቲ ቆይ የእሱን እንፈልጋለን። ባይዞ አሁን የሆነ ቪዲዮ ማየት ስላለብን ነው። እሺ እሱን እስከምናስታውስ ድረስ እሺ ድሮ እነ እንትንስ ማን ነው? የት ነው ያሉት? ማን ነው ስባቸው ጠር እስኪ አስታውሰኝ። ልጆች ኮሜዲ ምናምን የሚሞክሩ ልጆች ጀማሌ፣ ቶሜ እኮ ነው። አንድ ልጅ አለን ሙዝ ሰርቆ የትምህርት ቤት ሙዝ ሰርቆ ደበቁት። ከዛ ሙዙ ምን ይሆናል? ችግር የለውም ኦፍ ቢያደርግ ሪከርድ እያደረገ ከዛ ሙዙ ምን ይሆናል? ይሄን እስከዛ ለምን እንትን እንደሆነልን
ባይዞ እኔ ካሜራ እያየው ማውራት ስለሚመቸኝ እዚህ ጋር ፌክ ካሜራ መቅረጽ አለብን። ለምን እችኛዋ ዘግታ ነው ኦፎና ነው የምትቀርጸው። እሺ ከዛ ዩቲዩብን ራሱ ተከፈተ። እኔ በጣም የገረመኝ እነሱ ድሮ ባይዞ እናንተ አካባቢም ልኖር ይችላል ኮሜዲ የሚሞክሩት በጣም ታለንት ያላቸው ግን ከሚዲያ ጋር ሳይተዋወቁ ገንዘብ ያረሱ ላለው ያልሰሩ ያረፉ ባይዞይ አረፉ። እሱ የእግዚአብሔር ስራ ነው። ያልሰሩ ነው። ግን አሁን ትምህርት ቤት ውስጥ አሁን ድሮ ስንማር ክበብ ምናምን ነበረ። እዛ ላይ የሚሰሩ አሉ። በዛን ታይም ያን ያህል የሚዲያ አክሰስም ስላልነበረ ያው ወደ ሚዲያ ሳይወጡ ነው እንግዲህ በየህይወት ጎዳና ይዘው የሄዱት እና ያው ብዙ ነገር አለ ያሳለፍናቸው ብዙ በትምህርት በምን አለ ብቻ ሶሻል ላይፍ ውስጥ ብዙ ቀልድ ብዙ የሚያስቁና የሚያዝናኑ ብዙ ነገሮች አሉ። ለሚዲያ የሚመጡት ደግሞ ጥቂቶች ናቸው። ለሚዲያ እኔ አሁን ያረሳውና ብዙ ሰው ክፍለ ሀገር ጓደኞቼ የሚሉኝ ኳስ ለማየት የሄድኩት ሜዳ ደብሮኝ ነው። እኔ ለመጫወት አይደለም እየተጫወቱ እያለ በጣም ድሮ ደግሞ ግጥም አለ። ከዛ እየተጫወቱ እያለ ኪፐሩ ያው በቃ ሌል ነው ቤተሰብ ጠብቆኛል ብሎ ላት ብሎ ወጣ። ግጥማ ነው አልሰ ከዛ ማንን አገኙ? እኔ ነኝ ውጪ ቁጭ ብያለሁ። መጌ በእናትህ ጎሉን ጠብቅልኝ አሉ። ከዛ ተኝቼ ተጫወቱ እዚሁ እጠብቅላችኋለሁ የትም አይሄድም አልኩ። ያ ጎል ጠብቅ አይደል እና ይሄ አይጠፋብኝም። አንዱ ደግሞ ድሮ ሻይ እኛ ቤት ሻይ ስፈላ እንትን አድርጋ አታውቅም ጨምቃ ጠጥ ቅጠል እኔ የገረመኝ ድሮ ሻይ ከማር ነው እንደ የምሰራው ሻይ ብርቅ የምታረጉት ፋሚሊ። እኔ አሁን ድሮ አንደኛ ከወጣ ሻይ ይፈላል። ሩጫም እኮ ድሮ ቀነኒሳና ኃይሌ ሲሮጡ ከዛን እናይና ቲቪ ላይ ከዛን በኋላ እንደነሱ ለመሆን በጣም እንትን እንላለን። አሰልጣኛችን ባይዘ እኔ እዛም አልቀረሁም ሞክሬያለሁ። እስከምሰለጥኑበት ቦታ ሂጄ ሁላ ሮጫለሁ። ወደ ሰንዳፋ አካባቢ መንገድ ላይ ሮጣሉ፣ ጫካ ውስጥ ሮጣሉ። ሳያቸው በቃ ተለይተ የሚሆን ነው ይመስለኝ። ከዛ በውስጤ እንደ ቀነኒሳ እንዲህ እያልኩ ሮም ላይ አውሮፓ ላይ እንዲህ እያልኩ ባንዲራ የሚያነሳ ብቻ እናንተ በቲቪ የምትጨበጭቡልኝ። ግን አሁን ካሁን በኋላ መሮጥ ትችላለሁ እድሜም ገድባል እና አዝኛለሁ። አትሌት ሳሎን መቅረቴ በጣም ያሳዝነኛል። እና ይሄ እንግዲህ እሺ ሌላ የምናስታውሰው ድሮ ነጋጋ ጋጋ አክት ይባላል። ፊልም ላይ አይቼው ይሄ ድሮ ጋጋ ምናምን ነው ስሬት ይባላል። ታስታውሱ ምናምን ካለ በዛን ታይም ላይ በጣም ይፈራ ነበርና ከዛም በኋላ እኔ ፊልም አልላከም፣ እሱ ተደብቆ ፊልም ለማየት ይሄዳል። ከዛም በኋላ እዛ ጋር ያየውን ፊልም ጨምሮበት መጥቶ ይነግረኛል። ሆረር ነው የሚያደርገው ደህና ፊልም። ከዛ እኔ ማይንዴ ውስጥ ኢማጂን አደረገውና ስመሽ ምናምን ከቤት መውጣት ያስፈራኝ ነበረ። ተጫውተውብኛል ላይ አንድ ቀን ይከሰዋለሁ። ባይዘ እሱ ከቤት የእሱ ነው እንደሚያምረው የሚጨማምርበት የሆነ እንትን ሆኖ ይመጣባል ማታ ምናምን
እኔ ሰይጣን አይተህ ታውቃለህ? ሰይጣንማ ብቻ አሪፍ ነው። ያው የድሮ ትውስታ በተለይ 90ዎቹ ምናምን ካላቸው በጣም ይመቸኛል። እናንተ እኮ 90ዎቹ ትባላለህ እንዴ? ታስታውሳለህ? ለምሳሌ ጉርሞን ሻይ ነው የምትባለው እንጂ ጉመሮ ሻይ፣ እኛ ጋር ጉመሮ ሻይ ነው። ኢኮኖሚ ዋልታ ቡና ቡና የገቢ ምንጫችን ቡና ቡና ምን ትዝ አለኝ መዝሙር ተዛ ዘማሪ ነበር። መዝሙር እጽፋለሁ መጽሐፍም እኮ እየሞከርኩ ነበር። ባይዜ ስዕልም እኮ ትችል ነበር። አዎ ስላለሁ ሰዓሊም ነበር። ፓስተርም ነበር። አገልግሎናል። አንድ ቀን ቸርች ፕላንት አላደረገም እንጂ አገልግሎናል። እንዴት መሰላቸው? ሞቲቬሽናል ስፒከርም ነበር። ያልሞከርኩት ነገር የለም። ባይዞይ ነገም እኮ እሞክራለሁ። አሁን እኮ ተረጋጋው እንጂ ድሮ እኮ አንድ ቀን ምን አደረኩ መሰለህ? ጉርሜሳ የሚባል ዘመዳችን አለ። ካሜራ አለውና እኔ ጋ መጥቶ ቤት ነበርኩና አስቀምጦ መጣ። በኋላ ወስዳለሁ ብሎ ሄደ። አቺ እንትን ፎቶ ማንሻ ናት አልኩት። አዎ አለ። እንደዚህ ስነካ ብልጭ የምትላለች አይደል? ከዛ ምን ባረግ ጥሩ ነው እግዚአብሔርን ይዤ ወጣ። ይዤ ደጎዬ ውስጥ እየዞርኩ ልጆችን ፎቶ እያነሳው አሳይቶኛል። እዛ ውስጥ አይቼ ነኳለሁ። የድሮ ደግሞ አታይም እኮ ትነሳለህ። ተቃጠለ የሚባለው እኮ እንደዚህ ከካሜራ ወጥተህ እንደዚህ ስትነሳላ ግማሽ ጭንቅላትም ልታነሳ ትችላለህ። እኔ የፎቶ ቤት ካነሳ በጣም ፋራ የሚያደርግ ማን እንደሆነ ልንገርህ። ካሜራማን መጥቶ አንተ ትንሽ እንደዚህ ካልክ መጥቶ ያቃናል፣ አበባ ያስይዛል። ያው ህጉ ነው። እሱ ቤት ሂደህ ነው የምትነሳ። በራሱ ካሜራ ነው እግዚአብሔር። እኔ እኮ ፎቶ የማይመጣ ነው መስለኝ። መጥቶ ራዲዮ ያስይዛል። ይሄ ሬዲዮ እንትኑ። ከዛ እንደዚህ አበባ እዛ ጋ ቁጭ። እኔ ለምን አገባ? ቆይ ምን በራሴ ሙድ አልነሳም። አንተ አነሳኝ ፎቶ እኮ ዛሬ ለሰው አላሳይም ብዬ እኮ ስንቱን ነው ያቃጠልኩት። ምን አገባ? ከፍዬላ አይደል የምነሳው? መጥቶ ያቃናል። እግር እንዲህ ይበላል። እንዲህ እሱ እንደፈለገ ነው በቃ የምትነሳው። ጭራሽ መንደር ውስጥም እየሄዱ ፎቶ ያነሳሉ። ቤተሰብ ይደረድራል በቁመት። መሳቅ የለም። ያቀያየረ ይኸው ተዘጋጁ ይላል። ከዛ ይቆጥራል እንዲህ። ከዛ ፎቶ ትነሳለህ። ይህን ያነሳሁት ምን ላይ ነበር? ስለምን ስናወራው? ስለ ፎቶ። ከዛ ፎቶ አነሳው 2 ብር መስለኛልና የሀገር ፎቶ ካነሳው በኋላ ለልጁ መጣውና በቃ መቱ ይዘይድና አሳጥበው አልኩት። እንዴ እኔ እኮ ፎቶ ላነሳ መጥቼ እኮ ነው። ፊልም የለውም እኮ አለ። ፊልም ማለት ደግሞ ውስጥ ገባል። ይሄ ፎቶ የምነሱበት እንደዚህ አድርገህ የምታየው ወደ ፀሐይ ሰው ይታያል። እሱ የሌለው ላይ ፎቶ እያነሳው ከዛ ምን ብዬ ብሸውዳቸው አሪፍ ነው። ተቃጠለ ትለዋለህ። እና የድሮ ፎቶ ቤቶች ግን በእናንተ ምክንያት ፋራ ተብለናል። ለምን አበባ ምን ልሰራልህ ነው አበባ ፎቶ ቤት ውስጥ የምታመጣው? ሬዲዮስ ለምን ግዴታ ነው ሬዲዮ መሸከም? ይሁን እሱን ጨርሰናል። ወደ ትምህርት ቤት ስንሄድ ደግሞ ባይዞ አንድ ነገር ልንገራችሁ። እኛ እኛ ተወልደን ያደግንበት ሉባቦር ባይዞ በዚህ በኩል ለምለም ናት። ቱሪስት የሚስቡ ነገሮች አላት። ፏፏቴዋ፣ ጫካዋ፣ አየሯ፣ ህዝቡ ራሱ ቱሪስት የሚስብ ህዝብ ነው ያለው። ባይዞ የዋ ህዝብ ነው። እነ ሶር ፏፏቴ፣ ሻይ ጉመሮ፣ ማን ነው ያዮ ደን አለ። አዎ ብዙ ነገር አለን ባይዞ። ያልታዩ ደግሞ አሉ ባይዞ። ባለፈው እንደ አዲስ ያየሁት እንትን
ቢምቢ መንፈስ ይጂ ምንድን ነው ናዲኖን ነው። አንድ ቪዲዮ አይቼዋለሁ በጣም ገራሚ። እሷ ወደ ሚዲያ አልመጣ አንድ ቪዲዮ ብቻ ነው ያየሁትና ያልተቀረጹ ነው የሚበዙት። በዚህ በኩል ቱሪዝም ቢሮ ያልታዩ ቦታዎች አሉ ወደ ሚዲያ ያልመጡ ሶርፋፋቴ ምናምን ለዚህ ብቻ ነው ወደ ሚዲያው ላይ የሚቀረጸው እንጂ በየመንደሩ በየጓሮ ብትሄዱ አዳዲስ ነገር በጣም ቱሪስት የሚስባለ። ለምሳሌ ቡሬ አለ ጫካ እንትን ውስጥ ስትገባ ድምፅ የማያወጣ አልሰማ ማው አይደለም የሆነ እንትን አለ ድንጋይ ውስጥ ስትገባና ወደ ውስጥ ድምፅ አይሰማ። ውስጥ ገብተህ ስታወራ እንደዛ አይነት ይመስለኛል። ከተሳሳትኩ ደግሞ ጻፉልኝ። ሜቢ እንደዚህ አይነት አለ። ባይዞ ይሄ ኢትዮጵያ ውስጥ ብዙ ቦታ ይገኛል አለ ብዙ አለ። ያው ለምለም ናት ሀገራችን። ብሔር ብሔረሰብ ተከባብሮ መኖርባት ከተማ ነች። ያ በጣም የተወደደ ነው። ያ ኢሉባቦር ብዙ ትውስታ አለ እና ለምለም ነች እንደሚነገረው። መጥቶ ያየ ሰው ደግሞ ይመሰክራል ለምለም ሆነ ወይ በጣም። በዚህ አጋጣሚ ወደ ኢሉባቦር ኑ እንላቸዋለን። ኢሉባቦር እውነትም ለምለም አገር ናት። ሁለተኛ ደግሞ መጀመሪያ አካባቢ ከዛ ስወጣ ባይዞይ ወደ ከመቱ ተነስተ እስከ መታው ለምሳሌ ቡኖ ስትገባ የማይቋረጥ ጫካ እሱ ደግሞ ዩኔስኮ ላይ ተመስግቧል እና ኑና ዩት። እሺ ወደ 90ዎቹ እንመለስ። ሌላው ደግሞ መጀመሪያ መኪና ላይ የወጣው መቼ ነው? መኪና ላይ እንዴት ለመንዳት ነው? በመኪና ባይዘ በእናንተ ሰዓት አለ በእኛ ሰዓት ልንገርህ። እኔ ዳርሞ ነው የሄድኩት። ከዛ ከሲስተር ጋር 94 ነው 94 መንግስት የገባው ምን ትዝ አለኝ መሰለህ? ከዛ ዘንጬ ስመጣ ለምን አለቀስ ያስባቻ ተለያይተን እኔ ከታላቂታችን ጋር እሷ የምታስተምር እሷ አስተማሪ ሆና ተቀጥራ ሌላ ወረዳ ገባው። ከዛ 5 ወር እዛ ተቀመጥኩና ለሰሚስቴር ወደ ቤተሰብ ስገባ ዘንጬ መጣሁ። ከዛ እንዳየ ሰላም አላለኝም እኮ ቃውተው እዴ ስታይ ለምን ከላይ እስከ ታች ዘንጬዋለሁ። ቀጥታ ወዴት ሄዱ? ወደ ልብስ መግዣ ለሱ ተገዛ። አለቀስኩ። ሰው በቃ ዘንጧል። ራሴን አየሁ። ከዛ ላቆም ነው በቃ በናይስ እኮ ነው በቃ እንትን ሱቅ ተከፍቶ እንደውም ይሆንልኛል እንደ የተገዛልኝ በኔ ልክ የሚሆን ልብስ ታቶ ልብስ ነበር። ሲስተር እዚህ ነው ያለች። እሷ ወደ ዱካም እሷ ነው የገዛችለት። ከዛ የመጀመሪያ ሲሄድ መኪና እንደገባው ኮሽሮ ምናምን እንደዚህ ባይዞ ቡሬ ድሮ ነው የምትሞቀው። ድሮ ለምን መሰለ ከአዲስ አበባ ወደ ጋምቤላ የሚሄድ ትልቅ መኪና የህዝብ መኪና ቡሬ ላይ ሳልፋ አርፍም። ለምሳሌ ይመጣል ማታ ያድራል። ለምን ግቤ ማን ነው ኩላሊቴ ወደ ጋምቤላ የምትሄዱበት መንገድ በዛን ሰዓት አስፋልት አልተሰራም። ከጋምቤላ የሚመጣ መኪና ማንጎ ሆቴል እነኒያላ ሆቴል በዛን ሰዓት ቁርስ ከዛ ስለሚበሉ በጣም ሞቅ ነው የምትለው። ባይዞ የእንትና አላት የሆነ ማለቴ ግድ መንገዱ ጋምቤላ በአንድ ቀን ስለማይገቡ እዛ ላይ ያርፋሉ። ከጋምቤላም ስመጡ ከዛ ቁርስ በላሉ። ከመቱ ነው ከአዲስ አበባም ወደዛ ስመጡ ወይ እዛ ያድራሉ ወይ ምሳ ይበላሉ። የሆነ ነገር ብቻ ትሞቃለች። ባይዞ በዚህ አጋጣሚ መኪና የሚያድርበት ከተማ በኢኮኖሚ በጣም ታርጋለች፣ የማደግ ቻንስ አላት።
እና ያው የጂኒና አገር ጋምቤላም በቅርብ ርቀት ትገኛለች። አዎ ባይዞኛ ኦሮሚያ እኛ ተወልደን ያደግንበት ኦሮሚያ ድንበር ላይ ነው። ከኛ ቀጥሎ ጋምቤላ ነው እና ጋምቤላ ስራኛን ዶጌራ ጋምቤላ ባይዞ ጋምቤላ ልጆች በጣም ነው የምትመቹኝ። ባይዞ እኔ ድሮ ጋምቤላ ስባል በጣም ደስ ይለኛል። ማለቴ በቃ እዚህ አዲስ አበባውን የራሱ ከጋምቤላ ስመጡ የምር ለምን እንደሆነ አላውቅም። በቃ ከሀገር ቤት የመጡ ብቻ የሆነ ስሜት ይሰማኛል። እንተዋወቃለን። እኔ ቡሬ ልጅ ነኝ። ቡሬ እኮ እንደ ቦንጋ ነው የምቆጥራት እኔ ማለቴ በቃ እኛ ጋር ጠዋት መጡና ገባ አንድ ላይ ነው የምንገባየው። ሰብስክራይብ በማድረግ አበረታቱት። በዚህ ነው የመጣው። ያኛው ዩቲዩብ ተቃጥሏል። በዚህ ነው ያለው አይደል? መልእክቴን አስተላልፍ መጣው ነው የሥራ ዩቲዩብን ሰብስክራይብ አድርጉልኝ እና ቤተሰቦች ከቶንኮሱ ጋር ስለ ድሮ ትውስታ እያነሳን እያወራ ነበር እና እሱ በኮሜዲው እኔ ደግሞ በቴክኖሎጂ ኦንላይን ቢዝነሶችን እና ትርፋማም የሆንኩባቸውን እና በጣም የተሸወድኩባቸውን ታይሜንም ወስድ ያደረግኩባቸው ነገሮች ስላሉ እና ከዚህ በፊት የነበረኝ ዩቲዩብ አክቹዋሊ በኮፒራይት ምናምን ሪፖርት እየተደረገብኝ ተቃጥለዋል። ያው እነዚህ መጣው እና ዩቲዩብን ሰብስክራይብ አድርጉልኝ እና በአዳዲስ ስራዎች እንመጣለን። ቴንክ ዩ